ሱዳን ላይ የአብይ አህመድ ጦር ሰፈር ሰጥቷል። የጦር ሰፈር መስጠት ብቻ ሳይሆን የኢትዮጵያውያን ዜጎችንም የሱዳንን የአማጺውን መለዮ ለብሰው በጦርነቱ እንዲሳተፉ እያደረገ ነው። መሰይ እንግዲህ ያነሳው ሐሳብ አብይ አህመድ ከሱዳኑ ሐምዳም ዳጋሎ ጋር ትብብር ይሰራል ያልከው እኔ በኔጌቲቭሊ ብቻ ማየቱ ጥሩ አይደለም ብዬ ነው የማስበው። ምክንያቱም ናሽናል ኢንተረስት ይባላል። ለምሳሌ ኢትዮጵያ ውስጥ ያለ ነው የፖለቲካል ኮንፍሊክት ልዩነት ነው ያለብን። ግን የኢትዮጵያ ናሽናል ኢንተረስትን ለይተን ማወቅ አለብን። አሁን የኢትዮጵያ ፖለቲካን ስንቃረን አብረን ናሽናል ኢንተረስቷን አሳልፈን እንሰጣለን። እነዚህ የኢትዮጵያ ባላንጣ የሚባሉት እነ ግብፅ፣ እነ ሶማሊያ፣ እነ ኤርትራ ህብረት ፈጠሩ እና እሱ ከጀነራል ሐምዳም ዳጋሎ ጋር ጠቅላይ ሚኒስትር አብይ አህመድ የፈጠረው ህብረት ልክ ነው። ምክንያቱም ኢትዮጵያ በዚያ ቀጠና ሚዛኗን የሚያስጠብቅላት ኃይል ያስፈልጋታል። እሱ ደግሞ ማነው? ጀነራል ሐምዳም ዳጋሎ። ይህ የኢትዮጵያ ናሽናል ኢንተረስት ነው። በቃ ባጭሩ አሁን አንተ ጋዜጠኛ ነህ ያለህ ከመንግስት ጋር ነው እንጂ ከኢትዮጵያ ናሽናል ኢንተረስት ጋር አይደለም ብዬ ነው የማስብ። የኢትዮጵያን መንግስት መተቸቱ ሌላ ነው። ናሽናል ኢንተረስቷ ደግሞ ፌል እንዲያደርግ ማድረግ መስራት የለብንም ብዬ ነው የማስበው። እንደዚህ ከሆነ ምኑ ጋር ነን? ኢትዮጵያ ግብፅ የምትፈልገው እኮ የአባይ ግድብ ፌል እንዲያደርግ ነው። አብረን የግብፅን ወረራ ወይም የግብፅን ትንኮሳ የምንደግፍ ከሆነ ኢትዮጵያዊንን እኛ ማለት ልንችል አንችልማ፣ ግብፃዊንን ማለት ነው። ኦፍኮርስ የኢትዮጵያ ናሽናል ኢንተረስት እና የፖለቲካ ልዩነቶችን እየለየን ብንፈታ ነው። አንተ በተደጋጋሚ እያየው ነበር መሳይ፣ በተለይ ሐምዳም ዳጋሎ ኢትዮጵያ ውስጥ የጦር ቤዝ አለው ምናምን። ልክ ነው። እኛ ኢትዮጵያን ባይዘዌ እነዚህ ሀገሮች ኢትዮጵያ ውስጥ ያለን የፖለቲካ ልዩነት ነው እንዳልኩት ብያለሁ። እነዚህ ሀገሮች የፖለቲካ ልዩነት አይደለም። ምናልባትም እድሉን ካገኙት እነ ኤርትራ፣ እነ ግብፅ፣ እነ ሶማሊያ፣ እነ ሱዳን ኢትዮጵያን የመበታተን ነው ፕላናቸው። ልክ እንደነ አሜሪካ በሶሪያና እንደነ ሊቢያ ሀገራት ባደረገችው እና ይሄ እኛ ጋር ያለው ፖለቲካል ኮንፍሊክትና የውጭ ሀገራቱ የጠላቶቻችን የተለያየ ስለሆነ አንዳንዴ ሾርት ሚሞሪ ባንኖር የሚላለኝ መሰይ እንደኔ አይዲያ ምናልባት ላትቀበለኝ ትችላለህ።